ከዚህ ቪዲዮ በኋላ በብዙ ጣውረድና በብዙ ጥረት ለሰራችሁት ቪዲዮ የትኛው ተምኔል ይሻለኛል፣ በዚህ ተምኔል ፖስት ብዙ ይታይልኛል፣ እንዲሁም ደግሞ የትኛውን ታይትል ልምረጥለት፣ በዚህ ታይትል ፖስት ብዙ ሰው ያይልኝ ይሁን ስንት ሰው ያይልኝ ይሁን በማለት መጨናነቅ አበቃለት። ምክንያቱም ዩቲዩብ ለዚህ አዲስ ኤቢ ቴስቲንግ የሚባል አፕዴት ይዞልን መጥቷል። ይህንን አፕዴት እንዴት መጠቀም እንደምትችል ብሬክዳውን አድርጌ በዛሬ ቪዲዮ የማስመለክታችሁ ይሆናል። ያም ማለት ደግሞ አንድ በምትፖስቱት ቪዲዮ ላይ 3 የተለያዩ ታይትሎችን ማስገባት የምትችሉበት እንዲሁም ደግሞ 3 የተለያዩ ተምኔሎችን ማስገባት የምትችሉበትን አዲስ የዩቲዩብ አፕዴት ይዞላችሁ መጥቷል። ይህንን አፕዴት እንዴት መጠቀም እንችላለን፣ እንዲሁም ደግሞ ለዚህ አፕዴት እንዴት አፕላይ ማድረግ እንችላለን በቻናላችን ላይ የሚለውን በዛሬው ቪዲዮ ሙሉ ዲቴል ብሬክዳውን አድርጌ የማስመለክታችሁ ይሆናል። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው መከታተልና መከታተል ብቻ ነው። እኔ እያንዳንዷን ነገር ዲቴል ብሬክዳውን አድርጌ የማስመለክታችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ቤተሰቦቻችን ይህ ቻናል የተለያዩ ቴክ ጋር ሪሌትድ የሆኑ ኮንቴንቶችን እንዲሁም ደግሞ ኤዱኬሽናል የሆኑ ኮንቴንቶችን የምታገኙበት የዩቲዩብ ቻናል ስለሆነ አዳዲስ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ ነባር ቤተሰቦቻችንም ደግሞ ቪዲዮን ላይክ በማድረግ ቀጥታ ወደ ዛሬው ፕሮግራማችን እንገባለን ማለት ነው። አብራችሁን ቆዩ። ታዲያ ኤቢ ቴስቲንግ ምንድነው? በሶስት የተለያዩ መንገድ ተከፋፍሏል። ያም ማለት የመጀመሪያው ታይትል ኦንሊ የሚል አለ፣ ሁለተኛው ደግሞ ተምኔል ኦንሊ የሚል አለ፣ ሶስተኛው ደግሞ ታይትል ኤንድ ተምኔል የሚል አለ። እስቲ ሌትስ ብሬክ ዳውን። የመጀመሪያው ታይትል ኦንሊ የሚለውን የምትመርጡ ከሆነ በቪዲዮዎቻችሁ ላይ 3 የተለያዩ ታይትሎችን ማስገባት ትችላላችሁ እና ደግሞ አንድ ተምኔል ብቻ ነው ማስገባት የምትችሉት። ሁለተኛው ደግሞ ተምኔል ኦንሊ የሚለው ነው። ተምኔል ኦንሊ የሚለውን ከመረጣችሁ በኋላ ደግሞ ለቪዲዮዎቻችሁ 3 የተለያዩ ተምኔሎችን ማስገባት ትችላላችሁ። ነገር ግን አንድ ታይትል ብቻ ነው የምታስገቡት። ሶስተኛው ደግሞ ተምኔል ኤንድ ታይትል የሚል አለ። ያ ማለት ደግሞ 3 የተለያዩ ተምኔሎችን እና ደግሞ 3 የተለያዩ ታይትሎችን በአንድ ጊዜ የምታስገቡበት መንገድ ነው። እኔ እንግዲህ ሰጀስት የማደርጋችሁ 3 የተለያዩ ተምኔሎችና 3 የተለያዩ ታይትሎችን እንድትመርጡና ያንን አፕላይ እንድታደርጉት ነው። ይህንን አፕዴት ለመጠቀም ታዲያ ከኛ ምንድነው የሚጠበቅብን፣ እንዴትስ ነው ቪዲዮአችን ላይ አፕላይ የምናደርገው የሚለውን አሁን ባጭሩ ብሬክዳውን አድርግላችሁ። በመጀመሪያ ይህንን ፊቸር ለመጠቀም አንደኛ ቪዲዮዎቻችሁ ላይ ፐብሊሽ የሆነ ቪዲዮ መሆን አለበት። ሁለተኛ ደግሞ ከዚህ በፊት ማለት ነው ከዚህ በፊት ፐብሊሽ የሆነ ቪዲዮ መሆን አለበት። ሁለተኛው ደግሞ እንደ አዲስ አፕሎድ የምታደርጉት ቪዲዮ ላይ መጠቀም ትችላላችሁ። እስቲ ከመጀመሪያው እንጀምርና አዲስ ቪዲዮ አፕሎድ ስናደርግ ይህንን ፊቸር እንዴት እንደምንጠቀም አስረዳችሁ። በመጀመሪያ ወደ ዩቲዩብ ቻናላችሁ በመግባት ወደ ዩቲዩብ ስቱዲዮ ትገባላችሁ። በስልካችሁ የምትጠቀሙ ከሆነ የስልካችሁን ክሮም ወደ ዲስክቶፕ ሳይት በመጠቀም ወደ ዩቲዩብ ስቱዲዮ ትገባላችሁ። ወደ ዩቲዩብ ስቱዲዮ ከገባችሁ በኋላ ዲስክቶፓችሁ ወደ ዩቲዩብ ስቱዲዮ ከገባችሁ በኋላ ምንድነው የምታደርጉት? ወደ ቻናል ዳሽቦርድ ካስገባችሁ በኋላ በቀጥታ ወደ ፕላስ ሳይኗን ወይም ደግሞ በስተቀኝ በኮርነር ላይ የፕላስ ሳይኗን በመንካት አፕሎድ ለማድረግ የምትፈልጉትን ቪዲዮ ከመረጣችሁለት በኋላ ያ ቪዲዮ አፕሎድ እየተደረገ ያለ ከስር ታይትል የምታስገቡበት መንገድ አለ የመጀመሪያው ላይ። ከዛ ስር ደግሞ ኤቢ ቴስቲንግ የምትላለች እሷን ክሊክ በማድረግ 3 የተለያዩ ታይትሎችን ለቪዲዮአችሁ መስጠት ትችላላችሁ። ሁለተኛው ደግሞ ወደ ታች ስክሮል በማድረግ ተምኔላችሁን የምታስገቡበት አማራጭ ነው። ይሄ እንግዲህ ከዚህ በፊት ቴስት ኤንድ ኮምፔር በሚባል ፊውቸር ነበረ። እንግዲህ አሁን ኤቢ ቴስት ብሎ ቀየሩት እንጂ 3 የተለያዩ ተምኔሎችን እንድታስገቡ ሰጀስት አደርጋቸዋለሁ። እዚህ ጋር እንግዲህ ልብ ልትሉት የሚገባው ነገር 3ቱም የተለያዩ ታይትሎች መሆን አለባቸው። የተለያዩ ቃላቶች መሆን አለባቸው። ምንም ተመሳሳይ መሆን የለባቸውም። ሁለተኛው ደግሞ ተምኔላችሁ ላይ 3 የተለያዩ ተምኔሎች ስታስገቡ የተለያዩ ተምኔሎች መሆን አለባቸው እንጂ ተመሳሳይ ተምኔሎች መሆን አይለባቸውም። ለምሳሌ የተምኔላችሁ ላይ የተለያዩ ኦብጀክቶች አቀማመጥ እንዲሁም ደግሞ የተለያዩ ኦብጀክቶች ላይአውት እና የተምኔላችሁ ላይ ያለ ታይትል አቀማመጥና የተለያዩ ቦታዎች የተለያዩ መቀያየር አለባቸው እንጂ ተመሳሳይ ተምኔሎችን መሆን የለበትም። 3 የተለያዩ ሲባል በብዙ ነገሮች በታይትላቸው አቀማመጥ በተምኔሉ ላይአውት እና የተለያዩ በአቀማመጣቸው የተለያዩ መሆን አለባቸው ማለት። ስለዚህ ይሄንን ካደረጋችሁ በኋላ ቀጥታ ራን የምትለውን አማራጭ በመንካት ለ2 ሳምንታት ለተከታታይ ለ2 ሳምንታት ቪዲዮአችሁ አፕሎድ ከተደረገ በኋላ ይህንን ውጤት
ያሳውቃቸዋል። ውጪት በሁለት ሳምንታት ውስጥ ይህን ውጤት ካሳውቀላቸው ማለት ነው ያም የሆነው ደግሞ እንዴት ነው የትኛው ተምኔል ብዙ ዋች አወር አስገኘላችሁ የሚለውን የትኛውን ታይትል ብዙ ዋች አወር አስገኘላችሁ የሚለውን ገምግሞ ውጤቱን በሁለት ሳምንታት ውስጥ ያስገኝላችኋል። የእናንተ ቻናል ኢንጌጅመንቱ ጥሩ ከሆነና ወይም ደግሞ ቪዲዮአችሁ ቫይራል የሚወጣ ቪዲዮ ከሆነ ለሁለት ሳምንታትም ላይቆይ ይችላል። በጣም በፍጥነት ውጤቱን ሊያሳውቅላችሁ ይሆናል። ልዩነቱ እዚህ ጋር ነው። እንግዲህ ያ ውጤት ከወጣላችሁ ወይም ደግሞ ያ ተምኔል አሸናፊ ከሆነ ያ አሸናፊ የሆነ ተምኔል እስከ ወዲያኛው በቻናላችሁ ላይ የምታይ ይሆናል ማለት ነው። እንግዲህ ያንን መቀየር የምትፈልጉ ከሆነ ራሳችሁ ቴስት ኒው ብላችሁ እንደ አዲስ ራን ኒው ብላችሁ እንደ አዲስ ሌላ መቀየር ትችላላችሁ ማለት ነው የፈለጋችሁትን ማለት ነው። ሶ እንግዲህ ውጤቱ የሚታወቀው ቪዲዮአችሁ ኢንጌጅመንት ባገኘው ወይም ደግሞ ብዙ ዋች አወር ያስቆጠረላችሁ ተምኔልን በመምረጥ አንደኛ ደረጃ ላይ ያስቀምጥላችኋል። ሁለተኛው እንግዲህ ሴም ፐርፎርማንስ የሚላል ነው። ያም ማለት ደግሞ ሶስቱም ተምኔሎች ተመሳሳይ ፐርፎርማንስ ወይም ደግሞ ተመሳሳይ የሆነ ዋች አወር ካስቆጠሩ ሶስቱም ተመሳሳይ ፐርፎርማንስ ይኖራቸዋል ማለት ነው። ስለዚህ የሁለተኛው መንገድ ወይም ደግሞ በሁለተኛ ደረጃ የምንመለከተው ከዚህ በፊት አፕሎድ የተደረገ ቪዲዮ ላይ ይህንን ኤቢ ቴስቲንግ እንዴት አፕላይ እንደምታደርጉ ላስረዳችሁ ሳይሆን ከዚህ በፊት አፕሎድ የተደረገ ቪዲዮ ላይ እንዴት እንደምትጠቀሙ ወይም ደግሞ ይህንን ኤቢ ቴስቲንግ ፊውቸር እንዴት እንደምትጠቀሙ ላስረዳችሁ። በመጀመሪያ አፕሎድ ያደረጋችሁትን ቪዲዮ አማራጭ ወደ ዩቲዩብ ስቱዲዮ በመግባት የፈለጋችሁትን ቪዲዮ ትመርጣላችሁ። ያን ቪዲዮ ከመረጣችሁ በኋላ ወደ ቪዲዮ ዲቴል ከገባችሁ በኋላ ታይትሉን ኤዲት እንድታደርጉ አማራጭ ይሰጣችኋል። ከዛ ስር ደግሞ ኤቢ ቴስቲንግ የምትለውን በመንካት በቀላሉ አዲስ የተለያዩ ታይትሎችን 3 ታይትል መስጠት ትችላላችሁ። ከስር ስክሮል ዳውን በማድረግ ደግሞ ተምኔላችሁን ኤዲት እንድታደርጉ ወይም ደግሞ ተምኔላችሁን እንድትቀይሩ የሚል አማራጭ አለ። ከዛ ስር ደግሞ ኤቢ ቴስቲንግ የሚለውን በመምረጥ 3 የተለያዩ ተምኔሎችን ማስገባት ትችላላችሁ። በዚህ መልኩ ራን ካደረጋችሁት በኋላ በተከታታይ 2 ሳምንታት ውስጥ በኋላ ማለት ነው ውጤቱን ያሳውቅላችኋል። የትኛው ታይትል ብዙ አስገኘላችሁ፣ የትኛው ተምኔል ብዙ ዋች አወር አስገኘላችሁ የሚለውን በመገምገም ማለት ነው። ሶ ይህን ካገኘላችሁ በኋላ አሸናፊውን ካሳወቀ ያ አሸናፊ የሆነው ተምኔል እስከ መጨረሻው ድረስ በቻናላችሁ ወይም በቪዲዮቻችሁ ላይ የሚታይ ይሆናል ማለት ነው። እንግዲህ ይህ ኤቢ ቴስቲንግ የማይሰራበት 3 የተለያዩ መንገዶች አሉ። የመጀመሪያው ፕራይቬት የሆኑ ቪዲዮዎች ላይ ይህ ኤቢ ቴስቲንግ አይሰራም። ሁለተኛው ደግሞ ፕሪሚየር የሆኑ ቪዲዮዎች ላይ አይሰራም። ቪዲዮአችሁ ግዴታ ፐብሊሽ ቪዲዮ መሆን አለበት። ሶስተኛው ደግሞ የላይቭ ቪዲዮዎች ላይ ይህ ፊቸር አይሰራም። አራተኛ ብዬ የማስቀምጥላችሁ ደግሞ ሾርት ፎርም ቪዲዮዎች ላይ አይሰራም። ግዴታ ቪዲዮአችሁ ሎንግ ፎርም የሆነ ቪዲዮ መሆን አለበት። ይህ የኤቢ ቴስቲንግ አዲሱን አፕዴት ለመጠቀም ለጊዜው ሾርት ፎርም ቪዲዮዎች ላይ አይሰራም። ዳትስ በዚህ ለኩ እንግዲህ ቀላል ነው። ምንም ኮምፕሊኬት የሆነ ነገር አይደለም። ጀስት 3ቱን የተለያዩ ታይትል 3ቱን የተለያዩ ተምኔሎችን በማስገባት በቀላሉ ለቪዲዮቻችሁ ጥሩ ኢንጌጅመንት እንዲሁም ደግሞ ጥሩ ዋች አወር ማስገኘት ትችላላችሁ። እንደ አዲስ ደግሞ ሪከመንድ የማድረጋችሁ ያ ውጤት ከመጣላችሁ በኋላ የማትፈልጉት ተምኔል ከሆነ እንደ አዲስ አሁንም ቼንጅ በማድረግ ራኒው በማድረግ አዲስ ማስገባት ትችላላችሁ። ሶ በዚህ መልኩ ቪዲዮአችሁ ጥሩ ፐርፎርማንስ እንዲኖር ማድረግ ትችላላችሁ ማለት ነው። አይ ሆፕ ቪዲዮ ጠቃሚ ሆኖ እንዳገኛችሁት። ሶ ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳትረሱ። በቀጣይ አሪፍና ጸዴ ቪዲዮ እስከምንገናኝ በያላችሁበት ቸር ቆዩልኝ። እስካሁን ድረስ አብሬያችሁ የቆየሁት እኔ እስራኤል ነበርኩኝ። የቴሌግራም ኮሚኒቲያችን @ethioTechReview ብላችሁ መቀላቀል እንዳትረሱ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። See you soon. Knowledge flowing like the blue Nile stream. Ethiotech, the future's dream. Screens are glowing, lessons showing. Wires buzzing, minds are growing.